የማይገለን የህይወት ፈተና ጠንካራ ያደርገናል። የስኬት ሚስጥር ህመምና ደስታን እንዴት መጠቀም እንዳለብን መማርና ማወቅ ነው። የህመምና የደስታን መጠቀሚያ እንዳንሆን ማወቅንም ያካትታል። ይህን ካደረግን የህይወታችን ተቆጣጣሪ እንሆናለን። ካልሆነ ህይወት ይቆጣጠረናል። ችግር አንዳንድ ሰዎችን ይሰብራቸዋል፣ አንዳንዶችን ደግሞ የዓለም ሪከርድ እንዲሰብሩ ያደርጋቸዋል። አትሌት በኪሱ ገንዘብ ይዞ አይሮጥም። በልቡ ተስፋንና በራስ ህልሞችን ይዞ መሮጥ አለበት። ከቻልክ አሸንፍ፣ የግድ ከሆነ ሽንፈትን በጸጋ ተቀበል። ፈጽሞ ግን ተስፋ አትቁረጥ። ታማኝ ሴቶች ሁሉ አንድ ናቸው። ታማኝነታቸውን እንጂ ባሎቻቸውን ፈጽሞ አያስቡም። የማትወደውን የማይመች ነገር ካለ ቀይረው። መቀየር የማትችል ከሆነ አመለካከትን ቀይር። ህይወት ራስን ስለ ማግኘት አይደለም፣ ህይወት ራስን ስለ መፍጠር ነው። ልክ በራስ ላይ እምነት ሲኖርክ እንዴት መኖር እንዳለብህ ታውቃለህ። አመለካከትን ቀይር፣ ከዚያም ዓለምን ትቀይራለህ። የስኬት ቀመር ልሰጥ አልችልም፣ የውድቀትን ቀመር ግን ልሰጥ እችላለሁ። ያም ሁሉን ለማስደሰት መጣር ነው። መፍራት ያለብህ ራሱን ፍራቻን ብቻ ነው። የማትረባ መሆንን የነገሩ ሁሉ እነሱ ከአንተ የተሻሉ አይደሉም። ቀላል ቢሆንም ኖሮ ብለህ አትመኝ፣ ይልቅስ እኔ የተሻልኩ ብሆን ብለህ ተመኝ። በሕይወታችን ውስጥ ወሳኝ የሆኑ 2 ቀናቶች ማለት የተወለድንበት እና ለምን እንደተወለድን ያወቅንበት ቀናቶች ናቸው። ለቀላል ሕይወት አትጸልይ፣ ሆኖም አስቸጋሪውን ለመቋቋም ጥንካሬ እንዲኖር ጸልይ። አንድ የደስታ በር ሲዘጋ ሌላ የደስታ በር ይከፈታል። እኛ ግን በአብዛኛው የተዘጋው በር ላይ ለረጅም ጊዜ ከማፍጠጣችን የተነሳ የተከፈተልንን አዲሱን የደስታ በር አናየውም። የአንድ ሰው ጠቢብነት በሰነቀው ተስፋ ይለካል። ሌሎች ሰዎች ምን ያህል በጣም ጥቂት ጊዜ ስለ አንተ እንደሚያስቡ ብታውቅ ኖሮ ሌሎች ስለ እኔ ምን ያስባሉ ብለህ አትጨነቅም ነበር። እንደምትችል ብታስብም እንደማትችል ብታስብም እንደ አስተሳሰብህ ትክክል ነህ። እኔ ገባኝ ነገር ሰዎች የተናገርከውን ይረሳሉ፣ የሰራከውንም ይረሳሉ። ነገር ግን ስሜታቸውን የጎዳኸውን ፈጽሞ አይረሱም። ዛሬ ቀን ከሚገጥም ነገር ጋር ራስህ ለማስማማት ታገል እንጂ እኔ እንደፈለግኩት ካልሆነ አትበል። ብዙ ሰዎች ጭፍን ጥላቻቸውን ሲያሰላስሉ እያሰቡ ያሉ ይመስላቸዋል። ለውጥ የህይወት ህግ ነው። ስለ ወቅታዊ ወይም ስላለፈው ጉዳይ ብቻ የሚመለከቱ ሰዎች የወደፊቱ ዕጣ ፈንታን በእርግጠኝነት ያመልጣቸዋል። የወደፊቱን ለመተንበይ የተሻለው ዘዴ ወደፊትን መፍጠር ነው። ሞኝ በሌሎች ይስቃል፣ ጠቢብ በራሱ ላይ ይስቃል። ለመዝፈን የሚሹ ሁል ጊዜ ዘፈን ያገኛሉ። ከዛሬ 20 ዓመት በኋላ ከሰራሃቸው ነገሮች ይልቅ ባልሰራሃቸው ነገሮች ትበሳጫለህ። ድርጊትህ በጣም ጮክ ብሎ ከመናገሩ የተነሳ አንተ የምትናገረውን ምንም አልተሰማም። ጨለማን የሚፈራን ሕፃን ልጅ ብናይ ብዙም አንገረምም። የሚገርመው እውነታ ግን አዋቂዎች ሰዎች ብርሃንን ሲፈሩ ማየት ነው። ጥሩ ወይም መጥፎ የሚባል ነገር የለም፣ አስተሳሰባችን የፈጠረው እንጂ። ታላላቅ ሰዎች ማለት ሌሎች ሰዎችን ታላቅ መሆን እንደሚችሉ እንዲሰማቸው የሚያደርጉ ናቸው። በእቅድ ልታግዝ፣ ዓላማህን፣ ግብን፣ ምኞትህ ነው። ግልጽነት በጣም ውድ ስጦታ ነው። ርካሽ ከሆኑ ሰዎች ግን ግልጽነትን አትጠብቅ። ሌላን ሰው ለመሆን መፈለግ የራስን ማንነት ማባከን ነው። ሁሉም ነገር የራሱ ውበት አለው። ነገር ግን ሁሉም ሰው የማየት ችሎታ የለውም። ልብ ብሩህ አድርገው፣ ዓለምን የምትመለከትበት መስኮት ነውና። በዓለም ላይ ራስን ከማንም ጋር አታወዳደር። ያን ካደረክ ራስን እየሰደብክ ነው። ለራስህ ማሰብ ስትጀምር ራስን ትሆናለህ።
ሰዎች ጥንካሬ አይደለም ያጡት ፍላጎት እንጂ። እንደምትችል እመን፣ እናም ግማሹን መንገድን አገባደከዋል። ፈጽሞ የማይተው የማይቆረጥ ግለሰብ ልታሸንፈው አትችልም። የዛሬ 1 ዓመት ምን አለ ዛሬ ጀምሬ ቢሆን ኖሮ ብለህ ትመኛለህ። ከየት መጣ ሳይሆን ወዴት ነው የምትሄደው የሚለው ነው ዋና ጥያቄ። ታላቁ ኃጢአት ራስን ደካማ አድርጎ ማሰብ ነው። አሸናፊ ለመሆን አንድም ሰው እንኳ በማይተማመንብህ ወቅት በራስ ማመን አለብህ። አብዛኛው ሰዎች ለመረዳት አያዳምጡም። የሚያዳምጡት ምላሽ ለመስጠት በማለም ነው። ብዙ ሰዎች የሚደሰቱት ራሳቸውን ለደስተኝነት ባዘጋጁት መጠን ነው። ሕይወትን መኖር አስፈላጊ መሆኑን እመን፣ እናም እምነትን እውነታውን ለመፍጠር ይረዳዋል። መብረር እንደምትችል በተጠራጠርክበት ቅጽበት ለዘላለሙ ያንን ማድረግ አትችልም። ጨለማን ሲረግመው ከመኖር አንዲት ቁራጭ ሻማ መለኮስ ይበጃል።